ቻቻ እንዴት ነው ወደድሽው? ወደድኩት። በነገራችን ላይ ሚስ ፋንግ የደበቅኩሽ ነገር አለ። ግን ክቡር ሰው ግልጽ እና ታማኝ ነው እና የማሳውቅሽ ጊዜ አሁን ይመስለኛል። ምንድን ነው? በእውነቱ እኔ ንጉሠ ነገሥቱ ነኝ። ፈጣሪ! ንጉሠ ነገሥቱ ነህ? ይህች ትሑት ተራ ሰው አክብሮቷን ትገልጻለች። ሄይ ፎርማሊቲ አያስፈልግም። ዛሬ የጠራሁሽ ልነግርሽ የምፈልገው ነገር ስላለኝ ነው። እባክዎን ይናገሩ ግርማዊነቱ። ኩባቴ ላደርግሽ እፈልጋለሁ። ምን ኩባቴ ልታደርገኝ ትፈልጋለህ? ልክ ነው። ወደ ቤተ መንግሥት መጥተሽ አብረሽኝ እንድትሆኒ እፈልጋለሁ። አይ ጉድ! የዚህ ንጉሠ ነገሥት ሚስት ገና መሞቷ ነውና እንደገና ለማግባት ጓጉቷል። ይህ እብደት ነው። እኔ ከልጅነቴ ጀምሮ ኃያላን ሰዎችን እፈራለሁ እና የከፍተኛ ማኅበረሰብን ሕጎች አልረዳም። ስለዚህ የግርማዊነትዎን ደግነት ለመቀበል አልችልም ብዬ እፈራለሁ። ችግር የለውም። የተከለከለው ከተማ ፉንግሺ። ሄይ ሆዴን ትንሽ አመመኝ። መጀመሪያ ልብስ ልቀይር። ቅመሽ። እንዴት አስደሳች ነው! እሷን ኩባት ሊያደርጋት ይፈልጋል። ፕፍ! በሕልሙ ቆም። በትክክል ካስታወስኩ ደክሞኛልና ማረፍ አለብኝ ብለህ ነበር። ታዲያ ለምን እዚህ አለ? እህትህ ቤት የለችም እንዳትለኝ። ጌታዬ፣ ምን እያወራህ ነው? አልገባኝም። ከእኔ የምትፈልገው ነገር ነበር። ከዚህ በፊት ከእኔ ጋር ፍቅር እንደያዝክ በግልጽ ተናግረሃል እና አሁን እንደ ሴት ለብሰህ ከንጉሣዊ ወንድሜ ጋር ቀጠሮ ይዘሃል። በሁለት በኩል ለመጫወት እየሞከርክ ነው። ምን እያወራህ ነው? በእውነት አልገባኝም። ከወንድሜ ጋር አምታታኸኝ ይሆን? ሞኝ አድርገህ ትቆጥረኛለህ? አሁን ገባ? እኔ ገባኝ። ወንድ እንደሆንኩ ታውቃለህ እና አሁንም ትስመኛለህ። ግብረ ሰዶማዊ ነህ አንተ። ሚስ ፋንግ፣ ጂንግሾ እዚህ ምን እየሠራህ ነው? እናንተ እኔ እህቴ እንዳልሆንኩ አያውቅም። ሽፋን አታጋልጥ። ሄይ ግርማዊነቶ፣ እንዴት ያለ አጋጣሚ ነው! ኃያላን ሰዎችን አትወጂም አላልሽም ነበር ሚስ ፋንግ? ለምንድነው ከልዑል ጂንጋን ጋር በጣም የተቀራረብሽው? ምን? አንተ ልዑል ነህ? ታዲያ እኛ ማንጣጣም? እናቴ ለራት ወደ ቤት እየጠራችን ነው። አሁን እየሄድኩ ነው። ንጉሣዊ ወንድሜ፣ ምንም እንኳን ባላውቅም በአንተ እና በቻቻ መካከል ምን እንደተፈጠረ፣ ነገር ግን እኔ እና ቻቻ ሕይወታችንን ለእርስ በርስ ቃል ገብተናል እና በቅርቡ እንገባለን። በዚያን ጊዜ በረከትህ እንደሚኖረኝ ተስፋ አደርጋለሁ። ሄይ ጓደኛ፣ እያገባሁ ነው እና እኔ ራሴ አላውቅም። ይህም በራሴ እየዘጋጀህ ነው? ንጉሠ ነገሥቱን የማታለል ወንጀል እንደፈጸምክ ታውቃለህ? አዎ ግርማዊነቱ፣ ጂንግሾ እና እኔ እየተጋባን ነው። ምንም እንኳን ኃያላን ሰዎችን ባልወድም እና መራቅ ቢኖርብኝም የእሱን ልጅ አርግዣለሁ። አንተ ንጉሣዊ ወንድሜ፣ ከልጅነታችን ጀምሮ በሁሉም ነገር አስቀድሜሃለሁ። በቤተ መንግሥት ረድቼሃለሁ እና በጭራሽ አልተወዳደርኩም። ግን ቻች በጭራሽ አልተዋትም። እንደዚያ ከሆነ የሌላውን ፍቅር እየሰረቅኩ ያለሁት እኔ ነኝ። በጣም የሚያሳዝን ይመስላል። ማንነትህን አውቃለሁ። ልዑል ሆይ፣ ልደብቅህ ፈልጌ አይደለም። በዚህ ዘመን ሴቶች ሕክምና እንዲሰሩ ስለማይፈቀድላቸው ነው። ሌላ አማራጭ አልነበረኝም።
ንጉሠ ነገሥቱን ለማከም ወደ ቤተ መንግሥት መግባት መቻል ይበልጥ ያልታሰበ አደጋ ነበር። እኔ በድንገት ወደ ውስጥ የተጎተተኩ ተራ ሰው ነበርኩ። ልክ እንደ ልዑል ጂንጋን፣ በእውነት ብልህና ጠቢብ፣ የላቀ ዕውቀት ያለው። ግን ልዑል ሆይ መቼ ነው ያውቅከው? ከመጀመሪያው ሁለታችንም ወንዶች ነን። ምን የሚያሳፍር ነገር አለ? የተረገመ ምን አደረግኩ? ስለዚህ ግብረ ሰዶማዊ አይደለህም? ግብረ ሰዶማዊ እንደሆን ትፈልጊያለሽ? አይ፣ ለማንኛውም ለስምህ ጥሩ አይደለም አይደል? ፋንግ ቻቻ ልጠይቅሽ፣ ትወጂኛለሽ? ትወጂኛለሽ? ባልወድህ ኖሮ መጀመሪያ ስንገናኝ እንድትነካኝ አልፈቅድም ነበር። ባልወድህ ኖሮ ክቡር እመቤቷ ባጠመደች ጊዜ በንቃት አላድንህም ነበር። ባልወድህ ኖሮ አንተን ለማዳን አንገቴን ለአደጋ አላጋልጥም ነበር። ልዑል ሆይ ልዑል ሆይ መኖሪያው ደርሰናል፣ ውረድ። አንተ ቅደም። ተይው፣ እኔ እቀድማለሁ። ከዚህ በፊት ስለ ወደፊት ዕቅዴ ጠይቀኸኝ ነበር እና ነገርኩ። ከዳንኩ በኋላ ፈቃደኛ ከሆንክ፣ አሁንም የወንድ ሕክምና ዶክተር እንድሆን ከፈቀድክ፣ ላገባህ አስባለሁ። ታዲያ ለወደፊቱ ሌሎችን ስታክሚ አሁንም ወንዶችን ትነኪያለሽ? ልዑል ሆይ እኔን ምን አይነት ሰው አድርገህ ትወስደኛለህ? ጠማማ አይደለሽም? ምናልባት ትንሽ አንዳንድ ጊዜ፣ ግን እኔ መርህ ያለኝ ጠማማ ነኝ። በሚቀጥለው ወር ጥሩ ቀን አለ፣ እንጋባ። እንደዚህ መችኮል አያስፈልግም አይደል? ወንድሜ አንቺን ወደውሻል። በቆየን ቁጥር ብዙ ችግሮች ይፈጠራሉ ብዬ እፈራለሁ። በደንብ ረፊ። የሰርግ ልብስሽን በገዛ እጄ ልሠራ ነው። አስታወስኩ። አባቴ የወርቅ አምባር ትቶልኝ ነበር። እንደ ጥሎሽ። የት ገባ? አገኘሁት። ምንም እንኳን ሉ ጂንግሾ እንደ ሰጠኝ ጌጣጌጦች ውድ ባይሆን የአባቴ ፍቅር ምልክት ነው። ጠቅላይ ሚኒስትር ሙሮንግ ሄንግ ያባለጌ ሉ ጂንዣው በመኖሪያዬ ውስጥ ሰላዮችን ተክሏል። ስለዚህ እዚያ ማውራት አይመችም። የቻንሎንግ ዘበኞች ስልጠና እንዴት እየሄደ ነው? በ10 ቀናት ውስጥ የቻንሎንግ ዘበኞች በእጅዎ ውስጥ በጣም ስለታም ሰይፍ ይሆናል። ጥሩ። በ10 ቀናት ውስጥ ለመፈንቅለ መንግሥት ጊዜው ይሆናል። ሙሮንግ ሄንግ ሊያምስ ነው። ምልክትዎን አግኝተዋል? እስካሁን የለም። ተወው፣ ማንም ያንን ምልክት እስካላገናኘው ድረስ ከአንተ ጋር ዕቅዳችንን አያበላሽም። አዎ። አይ፣ ወዲያውኑ ሄጄ ለሉ ጂንግሾ ስለዚህ ጉዳይ መንገር አለብኝ። ሉ ጂንግሾ፣ ትልቅ ነገር ተፈጠረ። ዶክተር ፋንግ የት ነው? ልዑሉ ከመኖሪያው ወጥተዋል። የት እንደሄዱ በትክክል አላውቅም። ለምንድነው ሁልጊዜ በወሳኝ ሰዓት የሚጠፋው? አይ፣ ለአመጻቸው 10 ቀናት ብቻ ነው የቀረው። ወዲያውኑ ለንጉሠ ነገሥቱ ማሳወቅ አለብኝ። ሄይ ዶክተር ፋንግ፣ አስቸኳይ ጉዳይ አለኝና ንጉሠ ነገሥቱን ማየት አለብኝ። ከልዑል ጂንጋን ጋር ያለዎት ግንኙነት ጥሩ ቢሆን በምሽት ወደ ንጉሠ ነገሥቱ ክፍል መግባት አይችሉም። ያ ታላቅ እንቀት ነው። ጃንደረባ፣ እጅግ አስቸኳይ ጉዳይ አለኝና ንጉሠ ነገሥቱን ማየት አለብኝ። እንድታስታውቀኝ ተስፋ አደርጋለሁ። ምንድነው አስቸኳይ ጉዳዩ? ፋንግ ቻቻ፣ በዚህ ምሽት እዚህ ምን ታደርጋለህ? ግርማዊነቶ፣ ሪፖርት የማደርገው አስቸኳይ ጉዳይ አለኝ። ምንድን ነው? ሊያምስ ነው። ይህ እውነት ነው? በፍጹም። ወደ መኖሪያው እየተመለስኩ ነበር እና ከሌላ ሰው ጋር ሲነጋገር በገዛ ጆሮዬ ሰማሁ።
ስለ አንድ የቻንሎንግ ዘበኛ ማሰልጠን እያወሩ ነበር እና በ10 ቀናት ውስጥ እንደሚያምሱ ተናግረዋል። ጠቅላይ ሚኒስትር የምትለው ነገር አለ። ይህ ፍጹም የማይረባ ነገር ነው። ከጥቂት ቀናት በፊት ሃንግዙን እንድጎበኝ በንጉሠ ነገሥቱ ተልኬ ነበር እና አሁን ነው የተመለስኩ። ወደ ቤተ መንግሥት ከመግባቴ በፊት 2 ሚኒስትሮችን አገኘሁ እና ከእነሱ ጋር ወደ ቤተ መንግሥት ስለ ሃንግዙ ሁኔታ ሪፖርት ለማድረግ። ሁለቱም ሚኒስትሮች ለእኔ መመስከር ይችላል። ፋንግ ቻቻ በስህተት የሰማው ይመስለኛል። የማይቻል ያ ሰው ጠቅላይ ሚኒስትር ብሎ ሲጠራ በግልጽ ሰምቻለሁ። ምስክር አለ? እኔ አካላዊ ማስረጃ? ምስክር የለህም እና አካላዊ ማስረጃ የለህም። በባዶ ቃላት ስሜን እያጠፋ ነው። አለመግባባት ስለሆነ መጀመሪያ መመለስ ትችላለህ። ግርማዊነቶ፣ ጠቅላይ ሚኒስትሩ ሌላ ጉዳይ አለው። ግርማዊነቱ የቤተ መንግሥት ባለሥልጣንን በሐሰት መክሰስ የሞት ወንጀል ነው። እንዴት በቀላሉ እንዲሄድ ይፈቅዱለታል? ሁሉም ሰው ወደፊት የዚህን ዝቅተኛ ተራ ሰው ምሳሌ ከተከተለ ትክክልና ስህተትን እንዴት ይለያሉ? እናንተ 2 ሚኒስትሮች ምን ታስቡ? ጠቅላይ ሚኒስትሩ ልክ ነው። አዎ ግርማዊነቶ፣ ምንም እንኳን ፋንግ ቻቻ ከዚህ በፊት መርዞን ቢያድንም መንግሥት ሕጎች አሉት እና የሰማይ ልጅ እንኳን ለተራው ሕዝብ ካለው ሕግ ጋር ይገዛል። ይቅርና ፋንግ ቻቻ እሱ ዝቅተኛ ተራ ሰው ነው። ግርማዊነቱ ይህንን ጉዳይ በጽኑ ካልቀጡት ለወደፊቱ ሕግ አክባሪ ለሆኑ ሰዎች እንዴት ያስረዳሉ? ግርማዊነቱ በጽኑ እንደሚቀጡት ተስፋ እናደርጋለን። ፋንግ ቻቻን ግርማዊነቱ ፋንግ ቻቻን በጽኑ እንዲቀጡ ተስፋ እናደርጋለን። እያስፈራራችሁን ነው? በጣም ከባድ ተናገሩ ግርማዊነቱ። እና ትልቁን ምስል እንደሚያስቡ ተስፋ አደርጋለሁ። እና ዝቅተኛ ተራ ሰው ሚኒስትሮችዎን እንዲያሳዝን አይፍቀዱ። ማን ነው ዝቅተኛ ተራ ሰው ያለው? ፋንግ ቻቻ አዲስ የተሾመችው ቁባቴ ናት። ግርማዊነቶ አታታሉኝ። በትክክል ካስታወስኩ ይህ ፋንግ ቻቻ ወንድ ነው። ወንድ ነው ያለው ማነው? ቻቻዬ የወንድ ልብስ መልበስ ትወዳለች። ሴት መሆኔ ያውቃል? የማይቻል መቼ የንጉሠ ነገሥቱ ቁባት ሆነች? ስለዚህ ጉዳይ ሰምቼ አላውቅም። አሁን ስልጣንን የማትፈራ መሆኗን አየው። በጣም አስደሳች። ስለዚህ ወደ ሐረሜ ልወስዳት ወሰንኩ እና አስቀየመች። ጠቅላይ ሚኒስትር እንደማትወቅሰኝ ተስፋ አደርጋለሁ። ንጉሠ ነገሥቱ ለመጠበቅ የወሰነው ሰው የምለው የለኝም። እሄዳለሁ። አመሰግናለሁ ግርማዊነቶ። ብቻ ለግርማዊነቶ በብዙ ሰዎች ፊት ቁባት አደርግሻለሁ ማለቱ ትንሽ አግባብ ላይሆን ይችላል። እህቴ ለልዑል ጂንጋን ሕይወቷን እንደሰጠች ሰምቻለሁ። ስለዚህ ቁባት ለመሆን ወደ ቤተ መንግሥት መግባት እንደማትችል እፈራለሁ። ፋንግ ቻች፣ ወንድ መስለህ እኔን በማታለል ወንጀል ይቅር አልኩ እና ዛሬ ሕይወትሽን እንደገና አድኛለሁ። የምትከፊኝ እንደዚህ ነው? ምን እያልክ ነው ግርማዊነቶ? ምን ማለህ እንደሆነ አልገባኝም። አልገባሽም? ታዲያ እኔ አስረዳሻለሁ። ግርማዊነቶ፣ እኔ ወንድ ነኝ ግርማዊነቶ። እኔ ንጉሠ ነገሥት ነኝ። የምታታልይኝ ሞኝ አይደለሁም። ለሁለተኛ ጊዜ ስንገናኝ ያወለቅሽውን የወንድ ልብስ ደበቅሽው። እኔ አስቀድሜ ገምቼ ነበር። አላጋለጥኩሽም። እውነቱን ለመደበቅ የምታደርጊውን ጥረት ማየት ብቻ ፈልጌ ነው። ከጂንግ ሾው ጋር በድብቅ ግንኙነት እንደምትፈጥሪ አስቤ አላውቅም። ግርማዊነቱ አስቀድመው ካወቁ ለምን አሁንም ትገፋፋለህ? እኔ ንጉሠ ነገሥት ነኝ። የምፈልጋትን ሴት ማግኘት አለብኝ። ወደ እኔ መቅረብ ያን ያህል አትፈልጊም? ዛሬ ማታ እዚህ ትተኛለሽ እና ነገ በይፋ ቁባቴ አደርግሻለሁ። ዢያኦ ዩንዚ ጠብቃት። እሽ። ግርማዊነቶ፣ ሚስ ፋንግ ንጉሠ ነገሥቱ አዘዋል። የሹመት ሥነ ሥርዓቱ ከመጀመሩ በፊት ከዚህ ቦታ መውጣት የለብሽም። ምን አይነት ኃጢአት ነው ይህ? እንዴት ወደ የፍቅር 3 ማዕዘን ተቀየረ? ንጉሠ ነገሥቱ በኃይል የመውሰድ ታሪክ እየሠራ ነው አይደል? የተረገመ ንጉሠ ነገሥት!
እኔ አድንሳለሁ እና ላስጠነቅቅህ መጥቼ የምትከፍለኝ እንደዚህ ነው። ሉ ጂንግሾ ሌሊቱን ሙሉ ወደ ቤት አለመምጣቴን አስተውሎ ይሆን እና በጭንቀት እየፈለገኝ ይሆን? የተረገመ ንጉሠ ነገሥት! ቻቻ የሰርግ ልብስሽን ሰርቼ ጨርሻለሁ። ቻች መጥፎ ዜና! ልዑል ሆይ ከቤተ መንግሥቱ የመጣው ንጉሠ ነገሥቱ ዶክተር ፋንግን ቁባት አድርገዋል እና ሥነ ሥርዓቱ ሊጀመር ነው። ምን? ይህን ተመልከቱ። ወደ እሱ አንድ እርምጃ ለመውሰድ ከደፈርሽ አሁኑኑ በዚህ አዳራሽ ፊት አንገቱን አስቀለዋለሁ። ግርማዊነቶ ልዑሉ በፍጹም ታማኝነት አገልግለዋል። አንዲትም የቅሬታ ቃል ሳይናገሩ እንዴት እንዲህ ታደርገዋለህ? ገለል በሉ። ሉ ጂንግሾ ድፍረትህ ይገርማል። ይህን ሰይፍ የሰጠው ጠላቶችን እንድትገድል እና አገሪቱን እንድትጠብቅ ነው። በሹመት ሥነ ሥርዓቴ ላይ ችግር እንድትፈጥር አይደለም። በሙሉ ልቤ አገለገልኩ። ዛሬ ሚስቴን እንድትሰርቅ አይደለም። ከሰማይ በታች የንጉሥ ያልሆነ መሬት የለም። ይህ ዓለም የእኔ ነው። ይቅርና ሴት እኔን ፈጽሞ አታከብረኝም ማለት ነው። ንጉሣዊ ወንድሜ፣ ለሴት ብለህ ካልሆንክብኝ ይህንን በንጉሠ ነገሥቱ የተሰጠውን ረጅም ሰይፍ መቀበል አልችልም። ሄይ ወዳጄ፣ በእውነት እየሄድክ ነው? ትንሽ ብትቆይስ? ወዳጄ ሉ ጂንግሾ። ውድ ኩባቴ፣ የሰርግ ወይን የምንጠጣበት ጊዜ ነው። የሰርግ ወይን? የሰርግ ወይን ትመስላለህ። የተረገመ ሉ ጂንግሾ! እሱ ዝም ብሎ ለንጉሠ ነገሥቱ ሰጠኝ፣ ሐሳቤን እንኳን ሳይጠይቅ። እኔ ሰው አይደለሁም? ሰብአዊ መብት የለኝም? ይህ አሰያፊ ነው። አሰያፊ ነው። አሰያፊ። ቻች ይህ ልዑል ጂንጋን አይደለም? በኋላ ቤተ መንግሥት ምን ትሠራለህ? ከእኔ ጋር እንደዚህ መራራቅ አለብሽ? መራራቅ? አሁን እኔ የንጉሣዊ ወንድምህ ኩባት ነኝ። አማትህ። ከአማትህ ጋር አትራራቅም? ቻች ሉ ጂንግሾ፣ ድፍረትህ ይገርማል። በሌሊት ወደ ክፍሌ ለመግባት እንዴት ደፈር? እንደዛ አይደለም ግርማዊነቱ፣ እሱ ብቻ። አንቺ የእኔ ነሽ እና ማንም ከእኔ ሊወስድሽ አይችልም። እንደገና በግልጽ ትገናኙ ካገኟችሁ የወንድማማችነት ግንኙነታችንን እንዳልረሳ አታድርጉን። ንጉሣዊ ወንድሜ፣ እንደምወዳት ታውቃለህ። ሆኖም ግን ቁባትህ ልታደርጋት ትፈልጋለህ። አሁንም ንጉሣዊ ወንድሜ ነህ። እንደ ወንድሜ የምቆጥርህ መስሎህ ነበር። እየተጠቀምኩብህ ነበር። እነዚህን የቤተ መንግሥት ባለሥልጣናት ለመቆጣት የቤተ መንግሥት አገልጋይ ዲቃላ ልጅ ራሱን እንደ ታናሽ ወንድሜ አድርጎ ለማሰብ ይደፍራል። ምን አልክ? አታውቂም ነበር አይደል? እናቱ ለእናቴ አገልጋይ ነበረች። አንዳንድ ምስጢራዊ ዘዴዎችን የተጠቀመች ወደ አባቴ አልጋ ለመውጣት እና እሱን ለመውለዲያ ዲቃላ። አሁንም ትወጂዋለሽ። ድንበር አትለፍ። ሉ ጂንዣው በቅንነት አስተናገድኩ። ሁሉም መሰናክሎች አስወገድኩልህ እና እንደዚህ ነው የምትይዘኝ? ከዛሬ ጀምሮ እኔ እና አንተ ወንድማማቾች አይደለን። መሽቷል። ኮንሰርት ቶሎ ረፊ።
እንዴት ጠቅላይ ሚኒስትሩ አይደሉም? ምን ተገኘ? ዛሬ አመፅ በማቀድ አልተጠመደ። ምን እያየህ ነው? ልንገርህ፣ አሁን ግማሽ ጌታ ነኝ። እመቤትን ለማስታወስ ያህል ብዙ የሚያውቁ ቶሎ ይሞታሉ። ምን ማለትህ ነው? ልትገድለኝ እየሞከርክ ነው? ሉ ጂንዣኦ አሁን ለእኔ በጣም ያስባል። እኔን ለመንካት ከደፈርክ 9 ትውልድህን በአንድ ደቂቃ ውስጥ ያጠፋል። ንጉሠ ነገሥቶች ጨካኞች ናቸው። ቶሎ አትደሰች። ሉ ጂንግሾ ዋና ምሳሌ ነው። አንተ አሮጌ ፍየል፣ ዝም በል። ከ3 ዓመት በፊት አንድ ሰው ብዙ ያውቅ ነበር፣ ግን አሁንም በሁለት እጆቹ መጻፍ ይችል ነበር። ስለዚህ የሁለቱንም እጆቹን ጅማቶች ቆረጡ። ያ ሰው ማን ነበር? ስሙ ፋንግ ሲኒያን ይመስለኛል። አንተ አውሬ! ልክ ነው። አይኖቹም ልክ እንዳንቺ ነበሩ። ልክ እንዳንቺ፣ በጣም የሚያበሳጭ። ስለዚህ አይኖቹን አወጣው እና ከዚያ አንገቱን ቆርጬ ላኩልሽ። እመቤት ረጅም ዕድሜ መኖር ከፈለገች ጠባይሽን ማስተካከል አለብሽ። አለበለዚያ ፋንግ ሲኒያንን እንድታገኝ እልክሻለሁ። አሁን ያለ ሉ ጂንግሾ ጥበቃ አንቺ። አንድ ሉ ጂንዣኦ ምንም የሚያስፈራ አይደለም። ቆይ ብቻ፣ ቆይ ብቻ። ጠቅላይ ሚኒስትር፣ እኔን ለማየት የመጣኸው ለምንድን ነው? ዛሬ የመጣሁት ስለ ትብብር ለማውራት ነው። ትብብር? አዎ ትብብር። ምን አይነት ትብብር ሊኖረን ይችላል? አትቸኩል ልዑል ሆይ። ሴት ማጣት ምንም አይደለም። የወላጅ እናትህን መበቀል አትፈልግም? ምን ማለትህ ነው? ወላጅ እናትህ በወሊድ ጊዜ አልሞተችም። የተገደለችው አሁን ባለው እቴጌ እናት ነው። ያም የሉ ጂንዣኦ ወላጅ እናት ተደብድባ ተገደለች። እንዴት ነው የምንተባበረው? ልዑል ሆይ የሚያስፈልገው እኔ እሄዳለሁ። ልዑል ሆይ ነገ አታሳፍረኝ። ሙሮንግ ሄንግን እስከገደልን ድረስ ምናልባት ሁለቱን ወንድማማቾች የማስታረቅ መንገድ ይኖራል። ክፍተት መኖር አለበት። የአሮጌ ዲቃላ ሙሮንግ ሄንግ የሆነ ክፍተት መኖር አለበት። አባቴ በቅርቡ ሄረ አባይ። ስለዚህ እኔ የአንተ መጠቀሚያ ብቻ። አስታውሳለሁ። ያው ይንዝ ምን አዘዙ እመቤት? ሂድና ንጉሠ ነገሥቱን አምጣልኝ። እመቤት፣ ንጉሠ ነገሥቱ በአሁኑ ጊዜ የመንግሥት ጉዳዮችን እያከናወኑ በኋላ ሊያዩሽ ይመጣሉ። በእውነት የማገኘው ጉዳይ አለኝ እመቤት። ንጉሠ ነገሥቱ አዘዋል። በቅርቡ ቤተ መንግሥቱ ሰላም የለውም። ስለዚህ በምሽት እንድትወጡ አይፈቀድላችሁም። እባክሽ ታገሽ። የተረገመ ንጉሠ ነገሥት! የተረገመ ንጉሠ ነገሥት! ምን ያውቃል? ደህና ነው። ጂያኦ ዩንዚ እየፈለግሽኝ እንደሆነ ነገረኝ። ወደ ልቦናሽ ተመልሰሻል። አስቤበታለሁ፣ ግን ያሰብኩት ስለ ሙሮንግ ሄንግ አመፅ ማስረጃ ነው። ምን? ከጥቂት ቀናት በፊት የፋኖስ በዓልን ታስታውሳለህ? 2 ጥቁር የለበሱ ሰዎች ሊገድሉ ሲመጡ እያመለጥኩ ሳለ ከአንዱ ጥቁር የለበሰ ሰው የበሰበሰ እንቁላል ያዝኩ። የእሱን ምን? አስፈላጊ አይደለም። ለማንኛውም እሱ ጃንደረባ ነው እና ሙሮንግ ሹም በቀስት እንደተገደለች አስታውሳለሁ። እና ከመሞቷ በፊት የሆነ ነገር አጉተመትማለች። ስለ አባዬ እና መጠቀሚያ። ታዲያ የምትይው ይህ ሰው የቤተ መንግሥት ጃንደረባ ነው እና እንዲሁም ከሙሮንግ ሄንግ ሰዎች አንዱ ነው። እሱን መያዝ ከቻልን ሙሮንግ ሄንግ በድብቅ የጥላ ጠባቂዎችን እንደተካ ማረጋገጥ እንችላለን። ልክ ነው። የዚህን ሰው ማንነት ለማጣራት ሰዎች ይልካሉ። በሚቀጥሉት ቀናት በንጉሠ ነገሥቱ ከተማ ውስጥ ችግር ሊኖር ይችላል። ተጠንቀቂ። ግርማዊነቱ፣ ሙሮንግ ሄንግን እንድታስወግድ ከረዳው ሉ ጂንግሾን ይቅርታ እንድትጠይቅ አልጠይቅም።
ግን ልትለቀኝ ትችላለህ። ልትለቀኝ ትችላለህ። ሉ ጂንግሾ ደህና ነህ? በፊት ስለ ወደፊት ዕቅዴ ጠይቀሽኝ ነበር እና ነገርኩሽ። ከዳንኩ በኋላ ፈቃደኛ ከሆንሽ አሁንም የወንድ ሕክምና ዶክተር እንድሆን ከፈቀድሽ ላገባሽ አስባለሁ። ግርማዊነቶ፣ እኔ አይደለሁም። ፊትህን ሳይ ያን ያህል ብልህ አይደለሁም። እመቤት ብልህ ነሽ። ሁላችሁም መነሳት ትችላላችሁ። ሰላም ለንጉሠ ነገሥቱ። ግርማዊነቶ እኔን እና ልዑል ጂንጋንን የጠራበት አስፈላጊ ጉዳይ ምን እንደሆነ በቤተ መንግሥቱ ውስጥ የሆነ ሰው ከቤተ መንግሥት ባለሥልጣን ጋር አመፅ እያቀደ እና አንተን እና ልዑል ጂንጋንን ምስክሮች እንድትሆኑ መጠየቅ እፈልጋለሁ። ትቀልዳለህ ግርማዊነቶ። አመፅ 9 ትውልድን የሚያጠፋ ወንጀል ነው። እንዴት ማንም እንዲህ አይነቱን ሐሳብ ያስባል? ልክ ነው። ምን አይነት ሞኝ ነው ማመፅ የሚያስበው? ግርማዊነቶ ምርመራው እንዴት እየሄደ እንደሆነ አላውቅም። አሁንም እየተጣራ ነው። ሁሉም እዚህ አለ። ለግርማዊነቶ ሪፖርት ማድረጉ በቤተ መንግሥቱ ውስጥ ያሉ ሁሉ ይገርማል። ያ ሰው ጃንደረባ መሆኑን እርግጠኛ ነሽ? በእርግጥ የእኔ ቴክኒክ እንከን የለሽ ነው። እኔ የወንድ ሕክምና ጌታ ነኝ። ልሳሳት አልችልም። ሂድና ቤተ መንግሥቱን እንደገና በጥንቃቄ ፈትሽ እና ያመለጠ ሰው ካለ እሺ። ሄይ ቆይ፣ ምን አዘዙ እመቤት? ከዓይኖች በታች እብጠት፣ ሰማያዊ ከንፈሮቼ፣ የጉበት ሙቀት። የሴትነት ባህሪ በዝቶበታል፣ የወንድነት ባህሪ አጥቷል። አንተም ጃንደረባ ነህ። የሴትነት ባህሪ በዝቶበታል፣ የወንድነት ባህሪ አጥቷል። አንተም ጃንደረባ ነህ። እመቤት ተሳስተሽ ይሆን? እኔ የንጉሠ ነገሥት ዘንዶ ዘበኛ አዛዥ ነኝ። በንጉሠ ነገሥት ዘንዶ ዘበኛ ውስጥ ምንም ጃንደረባ የማይቻል። ልሳሳት አልችልም። እኔ የወንድ ሕክምና ጌታ ነኝ። በፍጹም ልሳሳት አልችልም። ግርማዊነቶ ካላመነኝ ወደ ጨለማ ክፍል ጎትተው መፈተሽ ይችላሉ። የሰውነት ፍተሽ አገልጋዮች ሙሮንግ ሄንግን ያዙት። የዚህ ትርጉም ምንድን ነው? ሙሮንግ ሄንግ ከጂያንግዢ ጋር አስረሃል። አመፅ እያቀዳችሁ። ማስረጃው ወሳኝ ነው እና በሕግ 9 ትውልድህ መጥፋት አለበት። ወሳኝ ማስረጃ? ምን ማስረጃ? ከፋንግ ቻቻ በተነገሩ ጥቂት ቃላት ብቻ በክህደት ልትፈርዱብኝ ነው? ሄ አንተ አሮጌ ፍየል! ማንን ነው የምታናግረው? ማስረጃው በጠቅላይ ሚኒስትሩ ወገብ ላይ ነው። ልዑል ጂንጋን ምን ማለትህ ነው? ይህ ምልክት የጠቅላይ ሚኒስትሩን ማንነት ይወክላል እና በፋኖስ በዓል ቀን ጂያንግዢ ቻቻን እንዲገድል ልከሃል እና ጂያንግዢ በአጋጣሚ ምልክት ጣለ። ይህም ልክ ያንተን ይመስላል። ዋው! እንዴት ያለ ትልቅ የወርቅ ቁራጭ ነው! ሀብታም ሆንኩ! ስጠኝ! ምን? ልዑል ጂንጋን ልታታለኝ ትደፍራለህ? እንዳትረሳ፣ ከአእምሮ ማዳበሪያ አዳራሽ ውጭ ያለው አካባቢ በሙሉ በእኔ ቻንሎንግ ዘበኞች ተሞልቶ ግቡ። ካንተ ጋር እንደ ማምስ ባላስመስል ኖሮ እንዴት ሁሉንም የጥላ ጠባቂዎችህን በአንድ ጊዜ መያዝ እችል ነበር?
ሉጂንዦ እናንተ ሁለት ወንድማማቾች አሞኛችሁኛል። ጂያንግ ወደ ኋላ ተመለስ። ግርማዊነቶ ልዑሉን ትፈልጋለህ ወይስ ክቡር እመቤቷን? አንተ ሙሮንግሄንግ ለምን የወንድ ሕክምና ጌታ እንደሆንኩ ታውቃለህ? ለምንድን ነው? ሙሮንግሄንግ አባቴን ገደልከው እና ዛሬ ልገድልህ ነው፣ ለአባቴ ለመበቀል። አባይ ቻቻ ተበቅሎልሃል። ደም ደም ለምን በልዑሉ መኖሪያ ውስጥ ነኝ? በልዑሉ መኖሪያ ካልሆንሽ ታዲያ የት ነሽ? እኔ አማትህ ነኝ። ስለዚህ በተፈጥሮ መሆን ያለብኝ የት መሆን አለበት? በንጉሠ ነገሥቱ። የት? ልዑል ሆይ በልዑሉ መኖሪያ። መጀመሪያ ያልፈለግሽኝ አንቺ ነሽ እና አሁን እያስፈራራሽኝ ነው። በዚያ ቀን ወንድሜ እና እኔ በሰይፍ በተፋጠምበት ጊዜ በተፈጠረው ግጭት ወቅት ወንድሜን ለዓመታት ከማወቅ የተነሳ ከዓይኖቹ ቅንነትን አየሁ። ከዚያ ቅጽበት ጀምሮ ተረዳሁ ሚናውን ለመጫወት ራሱን መስዋዕት ሊያደርግ እንደነበረ። አንቺን ቁባት ማድረግ አንቺን ለመጠበቅ ነበርና ከእኔ ጋር መጣላቱ ሙሮንግሄንግን ወደ ወጥመድ